ሰላም ሰላም ውድ የፋርማሲ አርኤክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላማችሁ ይብዛ ለማለት ወዳለው እኒሃው የሞርኒንግ ኤግዛም ላይ ያለውን ትንሽ ጠፋ ብዬ ነበረ። አሁን ግን ተመልሼ መጥቼ ጀምር ያለው እና ወደ ዛሬው ጥያቄ እንገባለን። ለዚህ ቻናል ሁሌ የሚሆን እንግዲህ እንደተለመደው አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ ጠይቃችኋለሁ። ስለዚህ ዛሬ ወደ ጥያቄዎቻችን እንገባለንና ወደ መጀመሪያው ጥያቄ ላይ ሄደን ስንመለከት እንግዲህ ባለፈው 50 ላይ ነበር ያቆምነው፣ ፓርት 2 ባለው ላይ 50 በነበረው ላይ ነበር ያቆምነው እና አሁን ደግሞ ከ51 ጀምሮ ያለውን እንቀጥላለን። አይ ቲንክ ክሊር የሆነ ቮይስ ይኖራል ብዬ ስለማስብ ማለት ነውና 51ኛው ጥያቄ ላይ ያለው እንመልከተው። ግልጽ ስለሚሆንም አንድ ላይ እየተወያየን እንሄዳለን ብዬ ተስፋ አደርጋለሁ። ኢኒሃው ፕሪዲያቤቲክ አሶሲዬሽን ዊዝ ኦል ኦፍ ኤክሰፕት ብሎ የሚያነሳው ነገር አለ። ፕሪዲያቤቲክ ብለን ስናነሳ ዲያቤቲክ የሆነ ፔሸንት ፕሪ ላይ ያለውን ነገር ነው እያመላከተ የሚሄደው እና ኢምፔርድ ኢንክሪዚንግ ኦፍ ሪስክ ኦፍ ዲቨሎፒንግ ኦፍ ታይፕ 2 ዲያቤተስ ማለት ቱ ላይ ያለውን እንመለከት። ኢምፔሪንግ ኦፍ ግሉኮዝ ቶለራንስ ብሎ የሚያነሳው አለ። as well as ደግሞ ሌላኛው increase risk of the heart disease and stroke and increase of the developing of type 1 ብሎ የሚያስቀምጠው አለ። ስለዚህ ይህን ነገር እንግዲህ ምንድነው ፕሪዲያቤቲስ አሶሲዬሽን ዊዝ ከሁሉም ጋር አሶሲዬሽን ነው፣ ግን ኤክሰፕሽናል ብሎ ያስቀምጠው አለ። እዚህ ቦታ ላይ እንደምንመለከተው ምን አለ ኤክሰፕሽናል ያስቀምጠለታልና ከዚህኛው ቦታ ላይ የትኛውን የሚለው ነገር እንመለከት። ስለዚህ እዚህ ቦታ ላይ ፕራይመሪ ምንድነው ኢንክሪዝ ኦፍ ምንድነው ዲቨሎፒንግ ኦፍ ታይፕ 2 ነው ስንመለከተው እና ታይፕ 1 which different from the pathophysiology ስናነሳ የሚያነሳበት ነገር አለና ፕሪዲያቤቲክ ሆኗል ፔሸንቱ። ስፔሻሊ እዚህ ቦታ ላይ ስንመለከት ግሉኮዝ ኢንቶለራንስ ወይም ደግሞ ግሉኮዝ ሬዚስታንስ የሚያደርጉበት ነገር ነው እዚህ ቦታ ላይ የሚያነሳልን እና ስለዚህ the answer will be ልናደርግ የምንችለው ዲል ያለውን ይሄኛው እዚህ ቦታ ላይ ካለው አሶሲዬሽን የሚያደርግ እንዳልሆነ ያስቀምጥልናል ማለት ነው። ስለዚህ the answer will be ምን ላይ ያለውን እናስቀምጣለን ማለት ነው። ወደ ዲል ያለው መልስ ይሆነናል ማለት ነው። ሌላኛው ይሄ ከኤሌክትሮላይት አውት እንደ ኢንቱ የሚያደርጉበት አለ ፍሮም ፕላስማ ሴል ላይ ያለውን ስንመለከት ማለት ነውና ኢንሱሊን ፎርስድ ዊች ኦፍ ዘ ፎሎዊንግ ኤሌክትሮላይት አውት ኦፍ ዘ ፕላስማ ኤንድ ኢንቱ ዘ ሴል ብሎ የሚያነሳው ሀሳብ አለ እዚህ ቦታ ላይ ስንመለከት ማለት ነው። እንግዲህ ከአውት ኦፍ ከውጭ ያለውን ኢንቱ ዘ ሴል የሚያስገባውን ብሎ ነው እዚህ ቦታ ላይ የሚያነሳልን። ካልሲየም፣ ማግኔዥየም፣ ፎስፎረስ ኤንድ ፖታሲየምን እዚህ ቦታ ላይ እንመለከታለን እና እዚህ ቦታ ላይ እንግዲህ አብዛኛውን ጊዜ ይሄ ኢንሱሊን ፋሲሊቴት የሚያደርግልን አፕቴክ ኦፍ ዘ ፖታሲየም ሌቭል እዚህ ቦታ ላይ ሲያስቀምጥ ኢንቱ ዘ ሴል ላይ which can lead to the hypokalemia ብሎ የሚያነሳው ነገር አለና increase the case of in this case ሌትና administration of during the treatment of diabetic ketoacidosis ብለን የምንጠራው አለ። due to that there is ፖታሲየምን እናስቀምጣለን ማለት ነው። ሌላኛው 53ኛ ጥያቄ ላይ ሄደን ስንመለከት which one of the following the most accurate diagnosis of the case of multiple ይሄ ማዮሌማ ብሎ የሚያስቀምጠው አለ። እንግዲህ ከምስል ጋር ተያይዞ የሚነሳው ነገር አለና የትኛው ነው the case of multiple diagnosis ሊያደርግ የሚችለው accurate የሆነ diagnosis for multiple myeloma ብሎ የሚያስቀምጠው አለና እዚህ ቦታ ላይ ቦን ማሮ ባዮፕሲ አለ። CBC with seminar as well as ሰርኔም ፕሮቲን ኤሌክትሮፖሬሲስ አለ። ዩሪን ፕሮቲን ኤሌክትሮፖሬሲስ ብሎ የሚያስቀምጠው አለና እዚህ ቦታ ላይ ግን ጀነራሊ ቱ አኪዩሬት ዲያግኖሲስ ኦፍ መልቲፕል ማዮሌማ ላይ ስንመለከት ኢስ ኤ ቦን ማሮ ባዮፕሲ ብሎ የሚያነሳው አለና ቦን ማሮ ባዮፕሲ ኢሴንሻል ፎር ዲያግኖሲስ ኦፍ መልቲፕል ማዮ ኢስ ኦል ፍሮም ዳይሬክት ኤግዛሚኔሽን ዘ ፕላስማ ሴል ኢን ዘ ማሮ ብሎ የሚያስቀምጠው አለና ይሄ በነገራችን ላይ ብዙ ጊዜ ባዮፕሲን ሲያነሳ ዊዝን ዘ ስትራክቸራል ሊሆን ይችላል በነገራችን ላይ እና ይሄ መስሉ የተወሰኑ ነገሮችን ቼንጅ ሊያደርግ ይችላል። due to that there is direct examination ልናደርግ የምንችለው በፕላስማ ሴል ላይ ይሄ ናሮን ኢን በማሮ ቦታ ላይ ስንመለከት ይሄ ዳያግኖሲሳችን ምን ይሆናል መልቲፕል ማዮሌማ ብለን የምንጠራው ይሆናል ማለት ነው።
ሌላኛው which of the following antihypertensive medication is not accurately matching within the comorbidity of the condition ብሎ የሚያነሳዋል እና ማለትም ይሄ ካምፓኒ ኦፍ ኢንዲኬሽን እዛ ቦታ ላይ የሚያስቀምጠዋል። ይሄ ስናገናኛቸው እዚህ ቦታ ላይ ከተቀመጡ ስናገናኛቸው የትኛው ነው ብሎ ነው የሚያነሳው። አንቲሃይፐርቴንሲቭ ሜዲኬሽኖች ናት ኮሬክትሊ ማለት ነው። ዲኤም ዊዝ ኤሲ ኢንሂቢተር፣ ሲኬዲ ዊዝ ኤሲ ኢንሂቢተር፣ ይሄ ፖስት ላይ እነዚህ ፖስት ላይ ማይካርዳል ኢንፍራክሽን ብለን የምንጠራው አለ። ፖስት ማይካርዳል ኢንፍራክሽን ላይ ደግሞ ተያያዥ ዳይቴክሶች እንጠቀማለን የሚለውን ያነሳልናል ማለት ነው። ከዛ ይሄ ኮሮኒክ አርተሪ ዲዚዝ ደግሞ ቤታ ብሎከሮች ብሎ የሚያስቀምጠዋል። ስለዚህ ቦታ ላይ አብዛኛውን ጊዜ ግልጽ የሆኑ ነገር ስንመለከት ይሄ ዲኤም ዊዝ ኤሲ ኢንሂቢተር ብዙ ጊዜ የምንጠቀማቸው ናቸው። ፈርስት ላይን ከዲኤም ፔሸንት ጋር ሃይፐርቴንሲቭን ስናነሳ እሱን የምንጠቀመው ነው። ስለዚህ ቦታ ላይ የትኛው ነው ብለን ስናነሳ ፖስት ማይካርዳል ኢንፍራክሽን ታያዛይዶችን የመጠቀም ቻንሳቸው ወይ ደግሞ እንደ አኪዩሬት አድርገን የምንጠቀማቸው ዝቅተኛ ነው። እሱ እነዚህ ቦታ ላይ የሚያነሳ ነው። ስለዚህ ታያዛይድስ ካን ቢ ዩዝድ ኢን ፖስት ማይካርዳል ኢንፍራክሽን ላይ ናት ነው። ኤሲ ኢንሂቢተር ታይፒካሊ ፕሪፈር ቱ ቤኔፊት ኦፍ ሪዳክሽን ኦፍ ሞርታሊቲ ወይ ፕሪቨንቲቭ ኦፍ ሄርት ፌለሪቲን ሊቀንሱን ከሚችሉ ነገሮች ኤሲ ኢንሂቢተሮች ናቸው። ስፔሻሊ ኢን ፈርስት ላይን ላይ ለፖስት ማይካርዳል ኢንፍራክሽን ላይ እንድንጠቀም የሚያስፈልገን ማለት ነው። ሌላኛው ወደ 55 ነጥብ ስንመለከት ኤስዲ የሆነ ፐርሰን አለ። ስ 16 years old man ፕሬዘንቲንግ ሆስፒታል ላይ ነው። ሆስፒታል ላይ እንደመጣ እዚህ ቦታ ላይ ያስቀምጥናል። ቺፍ ኮምፕሌንስ ኦፍ ነምበሪንግ ፕሪኪንግ ፊሊንግ ኦፍ ኤንድ ስቲንጊንግ ኦፍ ፔኒንግ ኦፍ ይሄ ቶፕ ላይ የሚያስቀምጠዋል ፊገሩ እና ሪስፖንሲንግ ቱ ኮልድ ዲያግኖስ ዊዝ ሃይፐርቴንሽን ኤንድ ሮማይድ ሲንድረም ብሎ ያስቀምጠዋል። one of the following antihypertensive agent that the best to management of both ሁለቱንም ትሪትመንት ሊያደርግልን ከሚችለው ቦታ ነው እዚህ ብሎ የሚያስቀምጠው ኒፊዲፒን፣ ግልታማይድ፣ ካፕቶፕሪል እና ቫልሳርታን። እንግዲህ ብዙ ጊዜ መለየት ያለብን ነገር ካታጎሪ መለየታችን ትልቅ ተጽዕኖ ያሳድራል ብዬ ከዚህ በፊትም አንስቼላችኋለሁ። ካልሲየም ቻናል ብሎከሮችን፣ ኤሲ ኢንሂቢተሮችን አስዌላስ የኤአርቢሲዎችን በሚገባ መለየታችን ወደ መልሳችን የምንቃረበትን ሂደት ያፋጥናል የሚል ነገሮችን አንስቼላችሁ ነበረ ከዚህ በፊት ስንመለከት ማለት ነው። ስለዚህ ይህን ነገር ስንመለከተው ዊዝ ሪዝን አድርገን ስናነሳው ኒፊዲፒን የካልሲየም ቻናል ብሎከር ላይ ነው። ዳት ካን ቢ ትሪትመንት ኦፍ ሃይፐርቴንሽን። ያው ሃይፐርቴንሽን ላይ ኢን ፈርስት ላይን ሳምታይምስ ሀፕን እንሰጣለን ዲዩ ቱ ኮሞርቢዲቲ ሊሆን ይችላል። ፔሸንታችን ስታስን እያየን የምንሰጠው ድራግ ነው። አንዳንዴ አሚሎዲፒን ጋር እንዞራለን አይደለ? ሳምታይምስ ሀፕን አንዳንድ ፔሸንቶች ላይ ማለት ነው። እና ኒፊዲፒን አሚሎዲፒንን እንደ ፈርስት ላይን አድርገን የምንጠቀምባቸው አሉበት። ጀነራሊ ግን ያው ኤሲ ኢንሂቢተሮችን እናመጣቸዋለን። አስዌላስ ደግሞ ካልሲየም ቻናል ብሎከሮችን ለሃይፐርቴንሽን እንጠቀማቸዋለን። ስለዚህ እነዚህ ምንድናቸው? ሃይፐርቴንሽን አስዌላስ ኢፌክቲቭ ትሪትመንት ኦፍ ራያን ሲንድሮም ባይ ኢምፕሩቪንግ ኦፍ ብለድ ፍሎ በሚገባ እንዲሄድ የተደረገ ማለት ነው። የብለድ ፍሎ ሂደት በሚገባ እንዲሄድ የተደረገ አስዌላስ ሃይፐርቴንሽንም አስዌላስ ደግሞ ራያን ሲንድሮም ብለን የምንጠራውንም ትሪትመንት የማድረግ አቅም አለው። ምን ኒፊዲፒን ብለን የምንጠራው ድራግ ማለት ነው። ሌላኛው the best treatment opioid inducing constipation ነው። እንግዲህ best treatment of opioid induce constipation እንግዲህ በኦፖይድ የመጣ ኮንስቲፔሽን ብለን የምንጠራው በምንድን ነው እዚህ ቦታ ላይ ትሪትመንት ልናደርግ የምንችለው ብሎ የሚያስቀምጠው እና እዚህ ቦታ ላይ የመጀመሪያው ፕሪቨንቴሽን ዊዝ ፕሮፐር ኢንቴክ ኦፍ ፍሉድ ኤንድ ፋይበርስ ኤንድ ስቲሙሌሽን ኦፍ ላግዛቲቮችን። እንግዲህ ብዙ ጊዜ ኮንስቲፔሽን ስናነሳ እነዚህ ነገሮች እንጠቀማቸዋለን። በነገራችን ላይ ኮንስቲፔሽን ላይ ላግዛቲቮች ሀይ የሆነ ፋይበር ያላቸው ፉዶችን የምንጠቀማቸው ናቸው እዚህ ቦታ ላይ ስናነሳ። ሌላኛው ፕሪቨንቴሽን ኦፍ ባይ ዩዚንግ ኦፍ ፕሮክሲሽን ብለን የምንጠራዋለን ኮንታሚኔት ዩዝ ኦፍ አሲታብሊ ዊዝ ኦፖይድስ ኤንድ ኮንታሚኔሽን ኦፍ ዩዚንግ ኦፍ አስፕሪን ብሎ ያነሳል። ኦል ኦፍ ታባ ብሎ የሚያነሳዋል እና ይህም ስንመለከተው ግን ዛንሰሩ ቢል ሊሆን የሚችለው ለኮንስቲፔሽን ላግዛቲቮችን እንጠቀማለን። ፕሮፐር የሆነ ኢንቴክ ፍሉድ እንዲያደርግ እንጠቀማለን። አስችላስ ደግሞ ሀይ የሆኑ ፊቨሮች እንጠቀማቸዋለን። እነዚህ ነገሮች ሜዥሪንግ ፕሪቨንት ሃይድሬሽን፣ ይሄ ዳይተሪ ኦፍ ፋይበርስ፣ ስቲሙሌሽን ኦፍ ላግዛቲቭ ኢፌክቲቭ ማኔጅመንት ናቸው ኦፖይድ ኢንዱስ ኮንስቲፔሽን ላለን። እነዛ ነገር ግን ሊስቲፋይ ያልተደረጉ ነገሮች እንደሆኑ ልናስብ ያስፈልጋል ማለት ነው። ስለዚህ
the answer will be ልናደርግ የምንችለው prevention with the proper intake of fluid and fibers and stimulation of laxative ብለን የምንጠራቸውን ኦፕሽናል አንሰር ይሆናል ማለት ነው። ሌላኛው a patient on a warfarin therapy with admission of the hospital due to bleeding and international RNA ብለን የምናስቀምጠው is 11.6 how should be treat ልናደርግ እንችላለን ነው ቦታ ላይ ስንመጣ ማለት ነው። እንዴት አድርገን ትሪት ልናደርግ እንችላለን ይሄንን ፔሸንት ማለት ነውና ቫይታሚን ኬ ኢንትራቬነስሊ መስጠት ነው። ስዊችንግ ቱ ሄፓሪን ቴራፒ ዲስኮንቲኒው ኦፍ ዋርፋሪን ስዌላስ ኮንቲኒው ዋርፋሪን ቴራፒ ዊዝ ሞኒተሪንግ አድርገን እንድንቀጥል ብሎ የሚያስቀምጠው ነገር አለና እዚህ ቦታ ላይ እንግዲህ ፔሸንት አድሚትድ ተደርጎ የተሰጠው ያለ ፔሸንት ነው። ሆስፒታል ላይ ዲዩቲ ምንድነው ብሊዲንግ ስላለ ስፔሻሊ ቦታ ላይ የተሰጠው ያለው አሬዲዮ ደግሞ በጣም እንደጨመረ እዚህ ቦታ ላይ ያስቀምጠናል። ስለዚህ ለዚህ ፔሸንት ምን እናድርግለት ነው ጀነራሊ ልናነሳ የሚገባ ነገር ቢኖር አንድ እሱ ነው። ስፔሻሊ ከዚህም ቦታም ተነስተን ኦፕሽናል እናድርግ የምንችለው ማለት ነውና አንዳንዴ ዋርፋሪን እየሰጠን አድሚትድ አድርገን ይሄ የሚመጣ ከሆነ ምን አለ አንቲዶት እንጠቀማለን አይደል? ሁላችንም እንደምናውቀው ማለት ነው አንቲዶቶች መጠቀም አለብን። ስለዚህ አንዳንዴ አንቲዶቶችን በዚሁ አጋጣሚ መያዝ አለብን። የሄፓሪን፣ የዋርፋሪን፣ የፓራስታሞል ላይክ አሉ ብዙም አይረን ብለን እናነሳቸው እንችላለን እና እነዚህ ነገሮች ምን መያዝ አለብን? አንቲዶት መያዝ አለብን። ስለዚህ እዚህ ቦታ ላይ ዳንሰር ዊል ቢ ልናደርግ የምንችለው ይሄ የቫይታሚን ኬን እንሰጣለን። ሲግኒፊካንትሊ ምን አለው ይሄኛው አንቲ ነው፣ እንደ አንቲዶት አድርገን ነው የምንጠቀመው። ስለዚህ ኢሚዲየትሊ ምን ማድረግ አለብን? ትሪትመንት አድሚኒስትሬሽን ኢንትራቬነስ እናደርጋለን። ቱ ሪቨርስ የሆነ ምን አለው ኢፌክት አለው ከምን ጋር ከዋርፋሪን ጋር ስንመለከተው ማለት ነው። ከዋርፋሪን ጋር ስንመለከተው ሪቨርስ የሆነ አክሽን ስላላቸው ሰብስትሬታቸው ተመሳሳይ ቢሆንም ሪቨርስ የሆነ ምን አላቸው አክሽን አላቸው። ዲቱ ዛት ምን አለ ቫይታሚን ኬ ኢንትራቬነስሊ በጣም ፋስት በሆነ ወይ ትሪትመንት እንዲሰጥልን ምን እናደርጋለን አድ እናደርግና ፔሸንታችንን እናወርደዋለን ማለት ነው። ስለዚህ ዛን ሰው ቢ ቫይታሚን ኬ ኢንትራቬነስሊ መስጠት እንችላለን ማለት ነው። ሌላኛው ወደ 58ኛው ጥያቄ ላይ ስንሄድ a 37 years old woman presenting with fever, abdominal pain, multiple episodal diarrhea። እንግዲህ እነዚህ ነገሮች ሁሌም ሊያዙ የሚገቡ ነገሮች ናቸው። ፔሸንታችን 37 ዓመቱ ነው። ከዛ ምን አድርጓል? ሃይ የሆነ ፊቨር አለው። ከዛ ብለድ አብዶሚናል ፔን አለው። ላይክ ክራምፒንግ ሊሆን ይችላል እዚህ ቦታ ላይ ስንመለከት ማለት ነው። ክራምፒንግ ሊሆን ይችላልና ሌላኛው መልቲፕል ኤፒሶዳል ዲያሪያ አለው ፔሸንታችንን ስንመለከተው ማለት ነው። ስለዚህ ሄሪስትሪ ሲግኒፊካንት የምናገኘው ሪከረንት ኦፍ ዩቲአይ አለው። ሪከረንት ያደረገ ዩቲአይ አለው ዩሪናሪ ትራክት ኢንፌክሽን ብለን የምንጠራው and recently ትሪትመንት ኦፍ አንቲባዮቲክ አሶሲዬሽን ዊዝ ዲያሪያ ዊዝ ሜትሮኒዳዞል ብለን ያነሳናል እዚህ ቦታ ላይ ስንመለከት ማለት ነው። አንቲባዮቲክስ ወስዷል ለዲያሪያው፣ ሜትሮኒዳዞል ወስዷል። ቫይታል ሳይኑ ስንመለከተው 37.8 ነው። የሄርት ሬቱን ስንመለከተው 90 ነው እዚህ ቦታ ላይ የሚመጣልን። ከዛ ብለድ ፕሬሸሩ ኢዝ ኖርማል። ሪስፓራቶሪ ሬቱን ስንመለከተው 18 አለው። ሌስ ያደረገ የተወሰነ ነገር እዚህ ቦታ ላይ ያስቀምጠናል። on the physical examination the pain is not localized, the abdominal is not tenders. laboratory hemoglobin ስንመለከተው 11 ነው ግራም ፐር ዴሲሊትር ብሎ የሚያስቀምጠው። WBCውን እዚህ ጋር ስንመለከት 12000 ሚሊ ሊትር ኪዩብ እዚህ ቦታ ላይ ያስቀምጠናል። እና ፕላትሌት ካውንቲንግ ወደ 300000 ሚሊ ሊትር ፐር ኪዩብ ብሎ የሚያስቀምጠው ነገር አለና ዩሪናሪስ ኖርማል ነው። ELS ብሎ የሚያስቀምጠው አለ። እሱ ዲቴክት ሲያደርገው ቶክሲሲቲ ኢን ስቱል አለ የተወሰኑ ነገሮች ነው። what is the most appropriate step of the management ነው ብሎ የሚያነሳው እዚህ ቦታ ላይ ሲያስቀምጥና ኦራሊ ቫንኮማያሲን አለ። ሃይ ዶዝ ኦፍ ቫንኮማያሲን is intravenous metronidazole, orally metronidazole for 10 more days, intravenously vancomycin ነው። እንግዲህ ዩሪናሪሱን ስንመለከት ኖርማል ነው። ዲያሪያውን ስንመለከተው ትሪትመንት የተሰጠው ነው ያለው። ስለዚህ ኔክስት ማኔጅመንት ለዚህ ፔሸንት ምን ይሆናል ብለን ስንመለከት ፔሸንት ምን አለ ይሄ ክላስትሪዲየም ዲፊካልት ኢንፌክሽን ብለን የምንጠራው አለ። ሲዲኢፍ ኢንፌክሽን ብለን የምንጠራው ሲዲአይ ብለን የምንጠራው ማለት ነው። ሶሪ orally vancomycin recommend the first line treatment of CDI ብለን የምንጠራው especially in the case of
ሲቪር ዲዝ ኦር ደግሞ ሪከረንስ ስላደረገ ስፔሻሊ እዚህ ቦታ ላይ እንግዲህ ዲያሪያውን ኢፕሶይዳል መልቲፕል ኢፕሶይዳል ዲያሪያ እንዳለው እዚህ ቦታ ላይ ያስቀምጥናል። ስለዚህ ይሄ ክላስተርደም ብለን የምንጠራው ስቶማካል ወይ ደግሞ ዩቲአይ ላይ ብዙ ጊዜ ስንወድ የሸርሸኩላ እንዳለ እናውቃለን ሁላችንም። ነገር ግን ይሄ አንዳንድ አብዶሚናል ፓርት ላይ ስናነሳ ክላስተርደም አለ። ይሄ ኖርማል ፍሎራ ብለን የምንጠራቸውም አሉ። በት ኢንዲስ ዌይ ላይ ስንመጣ ግን ምን አለው ዩናላይሲስ ኖርማል ሆኗል። በት የተወሰኑ ደግሞ ትሪትመንት ሰጥቶታል። ነገር ግን እንደ ተጨማሪ አድ ልናደርግለት ለፔሸንታችን ያስፈልጋል ከሲዲአይ ኢንፌክሽን አንጻር ማለት ነው። ሌላኛው 59 years old man ፕሮሰስ ዊዝ ታኪካርዲያ አለ። እንግዲህ በጣም የሚፈጥን ነገር እዚህ ቦታ ላይ ታኪ ብለን ብራዲ ስንል ያው ሌስ ነው የልብ ምቱን ስንመለከተው፣ ታኪ ስንል በጣም አለ፣ ትሬመር አለ፣ አንዛይቲ አለ። The patient has currently taking ምን እየወሰደ ነው? ቴዎፊሊን እየወሰደ ነው። ቴዎፊሊን ኮንትሮል ኦፍ አስማቲክ ሄርሲያት ማለት ነው። The patient has not expressed any major adverse effect within the theophylline after 6 months. Any major adverse effect ማለት ነው not expressed አላደረገም። He was recently prescribed a new medication which of the most likely precipitant the patient presentation ብሎ የሚያነሳው ነገር አለ። ለ6 ወራት እነዛ መድኃኒቶች ሲወስድ ምንም አይነት ነገር እንዳልተመለከተ ያስቀምጥልናል። ፔሸንቶችን ስንመለከተው አስማቲክ ነው። ቲዮፊሊን እንግዲህ እነዚህ ላባና ሳባን አልፈን ነው አልቤትራል ሊሆን ይችላል፣ ሰልቡታም ሊሆን ይችላል፣ ሎንግ አክቲንግ እና ሾርት አክቲንጉን አልፈን የምንጠቀመው ብዙ ጊዜ ማለት ነውና ፔኒቶይን አለ፣ ፔኖባርቢቶል፣ ሪፋምፒን ቲቪ ላይ አለ፣ ከዛ ሪትሮማያሲን አለና ስለዚህ ከነዚህ ድራጎች የትኛው ነው ላይክ ፕሪሲፒታንት ሆኖ ለዚህ ፔሸንት ሊሆን ሊመጣ የሚችለው የሚለው ነገር ስንመለከት ብዙ ጊዜ እነዚህ ሳይቶክሮም እነዚህ ኤንዛይም ኢንሂቢተር አስፔላስ ደግሞ ኢንዲዩሰር ብለን የምንጠራቸው አሉ። እነዚህ ነገሮች በተገቢው መንገድ የማንጠቀማቸው ከሆነ ራሱን የቻለ የተቻለ ያመጣሉ፣ ተጽዕኖ ያመጣሉ። ስለዚህ ሪፋምፒን ብለን የምንጠራው ፖተንት ኢንዲዩሰር ኦፍ ሳይቶክሮም P450 enzyme which can be increased the metabolism of theophylline leading to an increased and potentially toxicity ይፈጥራል። ስለዚህ causing of tachycardia as well as there is anxiety ብለን የምንጠራው ምን አለ እነዚህ ነገሮች ይፈጥሩናል ማለት ነው። ስለዚህ ዛንሰር ቢ ሪፋምፒን ብለን የምንጠራው ይሄ አንታይ ቲቢ ድራግ ብለን ያለውን ድራግ ኢንዲዩስ ስለሚያደርግ እነዚህ ነገሮችም ፕሪሲፒታንት ስለሚሆኑ ከተቻለ አለመጠቀም ቢቻል እጅግ በጣም መልካም ነው የሚለው ነገር እንደተጨማሪ እንድናነሳ ያስፈልጋል። ሌላኛው which of the following medication is helpful to relieving of the symptom of chronic heartburn? ለክሮኒክ heartburn ለሆነ ፔሸንት ሪሊፍ ልንሰጥበት የምንችለው የትኛው ነው ብሎ እዚህ ጋር ብሎ የሚያስቀምጠውና ክሮኒክ ለሆነ heartburn ፔሸንታችንን ስንመለከተው በጣም የማቃጠልና እንዳያቃጠለኝ የሚለው ነገሮችን እንግዲህ ሰምታችሁ ሊሆን ይችላል እና ዲው ቱ ዛት የትኛውን ፈርስት ላይ ነው እንግዲህ እዚህ ቦታ ላይ ብዙ ጊዜ የጂአይ ላይ ካሉ ዲስኦርደሮች ብዙ አሉ። ነገር ግን እንግዲህ ከሄርትበርን አንዱ የትኛውን ነው የምንጠቀመው ወይ ደግሞ ሄርትበርን ላይ ምን አለ የሚለው ነገር እዚህ ጋር ትኩረት ሰጥተን እንድንመለከት ያስፈልጋል እና እዛ ቦታ ላይ ለምሳሌ እነዚህ ሮች ላይ ስንመለከት ለምሳሌ ሪፐርት ሊሆን ይችላል፣ ጀርድ ሊኖር ይችላል፣ ፔፕቲክ አልሰር ወይ ደግሞ ኤች ፓይሎሪ ብለን የምንጠራቸው ነው ይችላል እና እነዚህ ቦታ ላይ ግን የምንጠቀማቸው ራሳቸውን የቻሉ ድራጎች አሉና እዚህ ቦታ ላይ ግን ሞስት ሄልፕፉል ሊያደርገው የሚችለው የትኛውን ብለን ስናነሳ ሴሜትሪን፣ ይሄ ሚልክ ኦፍ ማግኒዥየም፣ ኦሚፕራዞል አስወላስ ደግሞ ይሄ ፕሮሚታዚን ብለን የምናስቀምጣቸው ድራጎች አሉና ከነዚህ ውስጥ ግን በተሻለ ለትሪትመንት አሲክሮኒክ ከሆነ there is omeprazole ወይም ፒፒአይ ላይ ካሉ ድራጎች the most ፒፒአዮች እጅግ በጣም ትሪትመንት ላይ ካለ ወይም ደግሞ መድኃኒቶችን ስንመለከት በጣም ኢፌክቲቭ ከሚባሉት ውስጥ የሚመደቡት ናቸው። ስፔሻሊ ፒፒአዮችን ስናነሳ ማለት ነው። ፕሮቶን ፓምፕ ኢንሂቢተሮች ማለት the effects of reduction of gastric acid secretion providing relief of chronic heartburn ወይ ደግሞ ጀርድ ብለን የምንጠራው ጋስትሮ ኦሶፋጃል ሪፍሌክስ ዲዚዝ ብለን የምንጠራው ይሄ ባክ ፍሎ ሲያደርግ ልክ ከስቶማካችን በላይ በኩል ልክ ሲመለስ የሆነ ሄርት በርን የሆነ ሴንሴሽን ይፈጥርብናል እና እነዛ ሃይድሮጅን አዮኗ በጣም ይሞራቸዋል ፍሪ ኤሪያ ላይ ያለችዋ ሞር በዚህ ፕሪስ የማድረግ ነገሮች ይፈጠራሉ ማለት። ስለዚህ ኦሚፕራዞል the most the only choice ልናደርግ ያስፈልጋል ማለት ነው።
ሌላኛው which of the following local anesthesias ነው የሚያነሳው ነገር that's causing of local vasoconstriction and may leading to hypertension እንግዲህ ወደ ሃይፐርቴንሽን ሊመራን ይችላል የሚለው ነገር እዚህ ቦታ ላይ ያስቀምጠናል። በት ምንድነው ሎካል የሆነ አስ ጀነራል ያስብላስ ደግሞ ሎካል ብለን የምንጠቀማቸው አነስቴዥያዎች አሉ። ስለዚህ ኮኬን፣ ኢትዮዶኬን፣ ሊዶኬን፣ ቴትራኬን ብለን የምንጠራቸው ከነዚህ ውስጥ የትኛው ነው? እንግዲህ አንደኛው ታይፓቸውን ስንላይ መለየት አለብን። ልክ ይሄ ሪስፓራቶሪ ስንሄድ ልክ ሳባና ላባ ብለን ስንጠራ የምንለያቸው ሾርት አክቲንግ አስቢያስ ደግሞ ሎንግ አክቲንግ ብለን የምንጠራቸው ነገር እንደምንለየው ሁሉ እነዚህ ቦታ ላይ ሎካል አነስቴዥያ አስቢያስ ደግሞ ጀነራል አነስቴክስ ብለን የምንጠራቸው ነገሮች ልለይ ያስፈልጋል። ስለዚህ መልሱን ስንመለከተው ኮኬን ነው። ዩኒክ ነው አሞንግ ሎካል ከሆኑት ውስጥ ነው። ኮዚንግ ኦፍ ቫሶ ኮንስትሪክሽን ያደርጋል። አዳት ታይም ትክክለኛ የሆነ ምን አለ ብሎድ ፍሎ አይኖርም። ዲቱ ዛት ሲምፓቶማቲካሊ ፕሮፐርቲዎች ይፈጠራሉ። ምን ያላቸው ሲምፕተም ያላቸው ምልክቶች የመታየት ነገር አለ። ዊችንግ ሊዲንግ ቱ ምን ያደርጋሉ ወደ ሃይፐርቴንሽን የመለወጥ ነገር አላቸው ማለት። ስለዚህ ቫሶ ኮንስትሪክሽን በሚኖርበት ታይም ላይ ትክክለኛ የሆነ ብለድ ፍሎ አይኖርም በነገራችን። ያ ማለት በተገቢ መንገድ ይሄ የሆነ ቦታ ላይ ማይደርስ ከሆነ ምን ይፈጠራል? ሌሎች ሲምፕቶማቲክ የሆኑ ፕሮፐርቲዎች ወይ ደግሞ ሲምፕቶማቲክ የሆኑ ኢሹዎች ይፈጥራሉ። ይሄ ሲምፕተም ያላቸው ነገሮች ማለት ነው። which can leading to hypertension ስለዚህ አንስሮ ቢ ከኬም ላይ እንጠራዋለን ማለት ነው። ሌላኛው እዚህ 62ኛ ጥያቄ ላይ ስንመጣ all of the following can be the treatment of option from acute gout attack for this specific patient except ብሎ የሚያነሳው ነገር ነው። ስለዚህ አኪዩት ለሆነ ጎውት ላይ የምንጠቀመው ድራግ የትኛው ነው? እንግዲህ በጣም ክሮኒክ አይደለም። አይቡፕሮፌን፣ ኮርቲኮስትሮይድ ኦራል፣ ኮሊሲኒየም ላይ ያስቀምጠዋል፣ ትራይሚሲኖል ኢንትራ አክቱራል ብሎ የሚያስቀምጣቸዋል። እና አይቡፕሮፌን ብዙ ጊዜ ለጎውት የመጠቀም ነገራችን በጣም ዝቅተኛ ነው። ስትሮይድ ደግሞ ሜቢ ኢንፍላሜሽን በሚኖር ነገርን ጎውት እንዳለ ከሆነ ልንጠቀም የሚያስፈልገው ድራግ አለ። ኦፕሽናል አድርገን የምንጠቀማቸው እዚህ ቦታ ላይ የተቀመጡ ነገሮች አሉ። ነገር ግን ሞስት ብሎ የሚያስቀምጣቸው ነገሮች እዚህ ቦታ ላይ እንመልከት። ዌል ኮርቲኮስትሮይድ ካን ቢ ዩዝድ ፍሮም ዘ ጎውቲንግ ኦራል ኮርቲኮስትሮይድስ that not typical in the first line treatment due to what intraarticular corticosteroid as well as ደግሞ other option of the like NISA ወይ ደግሞ ኮሊሲኒየም ብሎ not prefer ብሎ የሚያደርግበት አለና አብዛኛውን ጊዜ አስ ክሮኒክ ሲሆን ኦፕሽን ቢ ላይ ያለውን እንጠቀማለን። በጣም በነገራችን ላይ 0.4 I think 0.4 ሚሊግራም ነው እንጠቀመው እና ዲቱ ለምሳሌ ዊዝን ዘ ኤችሲቲ ኦከር የሚያደርግ ከሆነ ከዛ አኳያም የምንጠቀምባቸው ናቸው። እነዚህ ነገር እንደ ፈርስት ላይ ትሪትመንት ላንጠቀም እንችላለን። በት እነዚህ ኮርቲኮስትሮይዶች ደግሞ ካን ቢ ዩዝድ ፍሮም ኖርማሊ ጎውት ወይም መጀመሪያ ጎውት ላይ ያለው ነገር ሄደን የምንጠቀመው ይሆናል ማለት ነው። ስለዚህ ዛን ሰው ቢ ኤል ያለውን እናነሳለን ማለት ነው። መልሱ ኤል ያለውን ይነግረናል ማለት ነው እዚህ ቦታ ላይ ስናስቀምጥ ማለት ነው። ሌላኛው ሜቢ ትንሽ ኔትወርክ ሊያስቸግራችሁ ይችላል። እሱንም ይቅርታ እጠይቃለሁ። ዳይሬክት እያስተላለፍኩ ስላለው ሶሪ። እኔው ወደ 63ኛው ጥያቄ ላይ ሲሄድ from prospective study ነው ከሆነ ፕሮስፔክቲቭ ከሆነ ስቴዲ እየወሰድን ያለው which of the following association is low risking for all cause of mortality and cardiovascular mortality in obese patient within type 2 diabetes mellitus ሎ የሆነ ሪስክ የቱ ነው? እዚህ ቦታ ላይ ኦቤስ የሆነ ነው ፔሸንታችንን ስንመለከተው። ስለዚህ ፔሸንታችን አሁን ለምሳሌ ብዙ ጊዜ ታይፕ 1 ላይ ወይ ደግሞ የመጀመሪያው ታይፕ 2 ላይ ታይፕ 2 ላይ the first line drug የምንጠቀመው ኦራሊ ሜትፎርሚን እንጠቀማለን። ይሄ ግሉብራይድ ብለን የምንጠራው ድራግን ስናነሳ ቢፎር ፉድ ከምንጠቀማቸው ነው ሌስ ለማድረግ ምንም የታይፕ 2 ደን ኢንሱሊንን ስንመለከተው ደግሞ ወይ ደግሞ ታይፕ 1 ላይ አስወላስ ደግሞ በታይፕ 2 ላይ ኦራሊ የምንወስዳቸው መድኃኒቶች በጣም ሬዚስት የሚያደርጉና ምንም አይነት ፊድባክ የማይሰጡን ከሆነ ወደ እነሱ እንገባለን። ፕሪኮንሰፕሽን ዲ ላይ ያለውን ስንመለከተው ደግሞ አናዘር ኦፕሽን ነው። እንግዲህ ከፈርስት ላይ የምንጠቀማቸው ድራጎች አሉ። በዚህ ቦታ ላይ ስናነሳ
which of the following association with the low risking of all cause of mortality as well as ደግሞ cardiovascular mortality ኦቤስ ለሆነ ፔሸንት ልንጠቀም የሚያስፈልገው የቱ ነው? እንግዲህ ምን አለው ሎወር የሆነ ሞርታሊቲ ዊዝን ደ ካርዲዮቫስኩላር as well as ደግሞ ዊዝን ደ ታይፕ 2 ማለት ስንመለከተው ትሪትመንቱን እንደ ፈርስት እናደርጋለን። ግን ሪዳክሽን ኦፍ ኦል ኮዝ ኦፍ ሞርታሊቲ as well as ደግሞ ካርዲዮቫስኩላር ላይ ሞርታሊቲ አለው። ኦቤስ ለሆነ ፔሸንት ደግሞ ምን አለው? ሉስ የማድረግ ነገር አለው። ጌን ሳይሆን የተወሰኑ ሉስ የማድረግ ነገር አላቸው ማለት ነው እዚህ ቦታ ላይ ስንመለከት ማለት ነው። ስለዚህ ሜትፎርሚን has been showing off to reduction of all cause of and cardiovascular mortality, all cause of mortality as well as ደግሞ cardiovascular mortality in the patient with type 2 diabetes making of preferable the first line treatment of this case ማለት ነው። ሌላኛው 64ኛው ጥያቄ ስንመለከት all of the following are medication used to treatment of rheumatoid arthritis but one of different from the others። ይሄ ሰልፋዝሊን ብለን የምንጠራው አለ፣ ይሄ ሌፍሉናማይድ ብለን የምንጠራው አለ፣ ሜትሮክሴት አለ፣ አይቦፕሮፌን አለ። እንግዲህ ሮማይድ አርትራይቲስ ነው ብለን ስንመለከት ማለት ነው እዚህ ቦታ ላይ ማለት ነው። ስለዚህ ከሁሉም በተለየ ብሎ ማለት ነው ማለት ከነሱ የተለየው ነው ዲፈረንስ አዘር ብሎ የሚያስቀምጠው። ስለዚህ አይቦፕሮፌን ስንመለከተው ኒሳድ ነው ስሚል ሲምፓቶማቲክ ሪሊፍ ነው። ወይ the other ስናነሳ the disease modify አንቲ ሮማቲክ ድራጎች ናቸው። ሞዲፋይ አድርገው ለአንቲ ሮማቲክ ዲዘር እንትን ላይ የምንጠቀማቸው ድራጎች ናቸው። ሞዲፋይ the disease progression ብሎ የሚያስቀምጣል። ስለዚህ እነዚህ ነገሮች ሁሉ ምን አላቸው? ትሪትመንት አላቸው። እንደ ትሪትመንት እንጠቀማቸዋለን። በት ከነሱ በተለየ ግን እዚህ ቦታ ላይ ሌስ የሆነ ትሪትመንት ያለው እንደዚህ ኖርማሊ እንደ አንቲፔን ምን ልንጠቀም የምንችለው አይቦፕሮፌን ነው ማለት። ስለዚህ one is different from the other ሲል አይቦፕሮፌን እዚህ ቦታ ላይ እናወጣለን ማለት ነው። ያው ብዙ ጊዜ ሜትሮክሴት አለ እኛ ጋር በ2.5 ነው የምንጠቀመው አብዛኛው ጊዜ። እነዚህ ሰልፎታይዝንግ ሌቮፍሌር አማይድ ብለን የምንጠራው ደግሞ አማይድ ብለን የምንጠራው ደግሞ ምንም አይነት በእኛ አካባቢ ያን ያክል ነው ወይ ደግሞ በእኛ ካንትሪ ላይ ዝቅተኛ ነው የመገኘት ቻንሱን እዚህ ቦታ ላይ ስንመለከተው ማለት ነው። ሌላኛው ወደ 65ኛ ጥያቄ ላይ ሄደን ስንመለከት የሚነሳው ነገር select the diuretics and ጋም ምዳለው ይሄ የብረስት ቢገ ሳምቲንግ ከብረስት ጋር ተያይዞ ነው ጃንኮሜስቲያ ብሎ የሚያስነሳው ላይ ኢንደስትሪዝምስ ስላስ ሚኒስትሬሽን ሳይክል ይሄ ዲስተርባንስ ሊፈጥር የሚችለው ነው እዚህ ቦታ ላይ የሚያነሳው። ስለዚህ ዳይሬቲክስን ስንመለከት የምናነሳቸው ነጥቦች አሉ ብዬ አስባለሁ። ሪሊዝ ማድረግ ነው፣ የዩሪን አውትፑትን በጣም እንትን መጨመር ነው። የዩሪን አውትፑትን እየጨመሩ ሪዳክሽን መፍጠር ነው። ኤደማይተስ ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላል። ስፔሻል የዩሪን አውትፑታችንም ማድረግ ነው። ስለዚህ ዳይሬቲክስን ስናነሳ ልክ እንደ ስትራክቸራሊ እነዚህ ፕሮክሲማል፣ ዲስታል፣ ኮቫለንት እነዚህ ቲክ አሴንዲንግ ቲን አሴንዲንግ ብለን እንጠራቸዋለን። ይሄን መጨረሻ ላይ ኮላክቲንግ ዳክት ብለን የምንጠራቸዋለን። ስለዚህ እነዛ ቦታዎች ላይ የመጀመሪያው ላይ ስናነሳ ለምሳሌ እነ ታያዛይድን የምናነሳ ከሆነ ሎፕ ዳይሬቲክስን የምናነሳ ከሆነ ሱላስ ደግሞ ካርቦን አንሃይድሬት ብለን የምንጠራቸው አስቶዞላማይድ ያለበት ለምሳሌ እንደነ ይሄ ኢንትራኦኩላር ፕሬሸር ላይ ስንመለከት አስቶዞላማይድን ልናነሳ፣ ዶርዛላማይድን ልናነሳ የምንችላቸው ነገሮች አሉ። ከዛ ወርታች ሄደን ፖታሽየም ስፔሪንግ ላይ እነዚህ አሚሎራይድ ወይ ስፓራላክታን ብለን የምናነሳቸውን እንመለከታለን። አስዌላስ ደግሞ መጨረሻ ላይ ኮላክቲንግ ዳክት ላይ ይሄ ኢንትራክራኒያል ፕሬሸር ላይ ስንመለከት እነዚህ ኦስሞቲክ ብለን የምንጠራቸው አሉና ይሄ እነዚህ ስቶሪ እና እዛ ላይ ኢንትራክራኒያል ላይ የምንጠቀመው አለ። ስፔሻሊ አሁን ላይ ስሙ ጠፋኝ። ኒሃው ኮላክቲንግ ዳክት ላይ የምናገኘው ስፔሻሊ እና እዚህ ቦታ ላይ ግን ስናነሳ ምንድነው እነዚህ ነገሮች ኮዝ የሚያደርግልን ነው። ኢንስትራክሽናል ዲስተርባንሶች ዳንኮሜስቲያ ላይ የምንጠራቸው ነገሮች ኮዝ የሚያደርግልን የትኛው ድራግ ብሎ ነው የሚያነሳው። ስፓራላክታም ኢትስ ፖታሽየም ስፔሪንግ ነው። ታትካኒንግ ኦፍ ምና አልዶስትሮም አንታጎኒስት ኤንድ ኮዚንግ ኦፍ ሆርሞናል ሳይድ ኢፌክት አለ። ስለዚህ ሆርሞናል ሳይድ ኢፌክቶች ካላቸው እነዚህን ኮዞችን የማምጣት አቅም አለው ማለት ነው። ስለዚህ
the answer will be spironolactone እዚህ ቦታ ላይ ያነሳለን። በት መጠቀም እንጠቀመዋለን አሁንም ቢሆን ግን ስንጠቀሙ በተጨማሪ ከሱ ጋር ምን እናደርጋለን? ብዙ ጊዜ ከሃይፐርቴንሽን ላይ ስንጠቀም እንትን ሃይፐር ካሊሚያ እንዳይመጣ ሞር እንዳይመጣ ምን እንጠቀማለን? ፍሉሳማይድ እንጠቀማለን። ፍሉሳማይድን እዛ ቦታ ላይ እንጠቀማለን እና ሶሪ ለጽሁፌ ፍሉሳማይድን ባላንስ ያደረግን ሁሌም መጠቀም እንዳለብን እናስባለን። ዲዩቱ እንደ ኬዝ ኦፍ ጥያቄያችን ላይ በመነሳት ማለት ነው። ሌላኛው ይሄም ሲዝናል አንዳንዴ የሚመጡ ጥያቄዎች አሉ፣ ሁሌም አይጠፉም። በነገራችን ላይ ምን ላይ ኤግዛማችን ላይ ለምሳሌ አንታይ ቲቪ ሊሆን ይችላል። አስዌላስ ደግሞ ከአንታይ ቲቪ በተለየ ደግሞ አስዌላስ ሌላ ምንድነው ካላችሁኝ፣ ለምሳሌ እንደ ማሌሪያ፣ ኤች አይ ቪ ኤድስም ሊሆን ይችላል። አስዌላስ ብቻ የተለያዩ ኢንፌክሽኖች የሆነ ታይም ላይ ሲዝናል ይሆናሉ። ሞር ግን እንደ ሀገራችን ስንወስደው ቲቪ እና ማሌሪያ ውስጥ ኮዝ የሚሆኑባቸው ሁኔታዎች አሉና ከነዛ ተያይዞ አንዳንዴ እነዛን ጥያቄዎች በሚገባ እንድናይ ያስፈልጋል ለማለት ወዳለሁ። እዚህ ቦታ ላይ 14 years old man went to go the malaria endemic area for 2 weeks. The most common Phalcidium species falciparum ነው እዛ ቦታ ላይ የሚሄድበት ቦታ ላይ ኤሪያው ላይ he visited community pharmacy and requesting of pharmacies for anti malaria prophylaxis before his traveling ለማድረግ ወደዛ ቦታ ከመሄዱ በፊት። ስለዚህ what is the most appropriate drug from patient ብሎ የሚያነሳው ነገር አለ እዚህ ቦታ ላይ ዶክሲ 1 ሚሊግራም PO 2 days ትራቭል ከማድረጉ በፊት ኮንቲኒው 2 weeks ሂዝ አፍተር ሪተርን ብሎ የሚያስቀምጠው አለ። ሜሎፊኪዩም ብለን 250 ሚሊግራም PO 2 weeks traveling and continue 1 weeks ፕሪማኪዩም ፕሪማኪዩምን 50 ሚሊግራም PO ዴሊ 2 days ወደ ትራቭሉ ከማድረጉ በፊት prior to traveling continue 2 weeks after his return ሜሎፊኪዩም ብሎ ያስቀምጠዋል። እዚህ ቦታ ላይ ግን ይወሰዳል ቢፎር ፕሮፊላክሲስ አድርገን። አብዛኛው ጊዜ ግን አልተለመደም፣ የተወሰኑት ናቸው እነዚህ ነገሮችን የሚጠቀሙት እና ዶክሲን እንግዲህ ስንመለከተው በጣም ኢፌክቲቭ የሆነ ፕሪቨንቴሽን ኦፍ ማሌሪያ ቢፎር ፍላክሲስ አድርገን ልንጠቀም ያስፈልጋል ማለት እና it's often recommended for traveling to an area which high transmission of the species ይሄኛውን ስፔሻል ስንመለከተው እዛ ቦታ ላይ ባለበት ማለት ነው። it can be starting just today before traveling and continue for 4 weeks after returning making it to convenient and effective የሆነ ትሪትመንት እናገኝበታለን። ስለዚህ ከመሄዳቸው 2 ቀን በፊት አድርገው ቢወስዱት እጅግ መልካም ነው ዶክሲን ስንመለከተው ማለት ነው። ሌላኛው 67 ጥያቄ ስንመለከት about even days after ይሄ phone course of the cytotoxicity chemotherapy ነውና 49 years old male genus expressing line grade 3 ነው. He has pronounced neutropenia with antiseptic used in 7 days. History of sorry for this type by preservative interaction of form penicillin and responding despite a panel dense of IVC prophylaxis and vancomycin. For this urogene level management was institution ፊንስ ፕሪሲስት አደረገ እዚህ ቦታ ላይ ያስቀምጣልና ፊቨር ለማለት ፈልጎ ነው። ፊቨርን ፕሪሲስት አደረገ the physician requesting of the pharmacist to go through this course of recommendation what should be to achieve the desired outcome of the patient ብሎ የሚያነሳው ነገር አለና እዚህ ቦታ ላይ ድራጎችን አስቀምጧል። መጀመሪያም ያው ሲፕሮ እና ቫንኮማይሲን እየወሰደ ነው ያለው። ተወሰነ ሃይ ግሬድ የሆነ ምን አለው ፊቨር አለው እዚህ ቦታ ላይ ስንመለከተው ፔሸንታችንን ማለት ነውና ኬሞቴራፒም ሳይቶኮኔቲክ ኬሞቴራፒ ላይ ከአፍተር 7 days ከወሰደ በኋላ የመጣው ነው እዚህ ቦታ ላይ የሚያስቀምጠው ሂስትሪውን ስንመለከተው ማለት ነው። ለዚህ የትኛው ነው እዚህ ቦታ ላይ እናንሳ ነው the patient extreme ፕሪሲስት የሆነ ምን አለው ፊቨር አድርጓል። ብሮድ ስፔክትረም አንቲባዮቲክስ ምን ወስዷል ሲፕሮና ቫንኮማይሲን ነው from the neutropenic fever ብለን የምንጠራው ማለት ነው። ስለዚህ ሲፕሮ should be substitute መደረግ ሴፍቲዝሚን or ደግሞ ሴፊፒን
ፎር ኢፌክቲቭ የሆነ ትሪትመንት ስፔሻሊ ጊፊዝ ኒትሮፒኒያ ኒድ ኢፌክቲቭ የሆነ ከቨሬጅ ያስፈልጓል ለፔሽንታችን ስንመለከተው ማለት ነው። gram negative infection potentially switching to cephalosporin like ceftazidime or cefepime would be providing the better coverage አላቸው። እንደ ፎርስ ጀነሬሽን ስንመለከታቸው ማለት ሴፊፒን ስንወስደው እንግዲህ ወደ ፎርስ ጀነሬሽን ላይ ነው የምናገኘው እና እነሱ ደግሞ በጣም አታክ የማድረግ ነው ኢፌክቲቭ የሆነ ትሪትመንት አላቸው። ስለዚህ ለዚህ ፔሸንት ፕሪሲስ ስላደረገ ፊቨር ምን እንሰጠዋለን ማለት ነው? ሴፊፒምን አድ እናደርግለታለን ማለት ነው። ሌላኛው 41 years old man was in medical history of hypertension type 2 diabetes and cirrhosis come to OPD with the complaint of erectile dysfunctions. His current medication is enalapril, metformin, propranolol as well as aspirin. what drugs mostly likely reason to the patient ነው እዚህ ቦታ ላይ ታይፕ 2 አንደኛ ምን አለ መሰላችሁ ፔሽንታችንን ስንመለከተው ሃይፐርቴንሽን አለ፣ ታይፕ 2 ዲያቤተስ አለበት and the cirrhosis come to the OPD እንግዲህ ሴሮሲስም ስናነሳ ምን አለው ሊቨር ፌለሪቲ ወይ ደግሞ ክሮኒክ ሊቨር ዲዚዝ ምን እንወስደዋለን አንዳንዴና ሬክታል ዲስፋንክሽን እዚህ ቦታ ያነሳለን እና ኮምፕሊመንት ኦፍ ምን አለ ሬክታል ዲስፋንክሽን አንደኛ የስኳር ፔሸንቶችን ስንመለከታቸው ምን አላቸው ሬክታል ዲስፋንክሽን አላቸው በት ሂስ ከረንት ሜዲኬሽን ብሎ የሚያነሳው ነገር አለ። ስለዚህ የትኛው ድራግ ነው ሪዝን ሊያደርግልን የሚችለው ብሎ ነው እዚህ ቦታ ላይ የሚያስቀምጠው የትኛው ድራግ ነው ድራጉን ነው የሚጠራልና አስፕሪን አላፕሪን ሜትፎርሚን ፕሮፕራኖል ብሎ ያስቀምጠናል። ስለዚህ ብዙ ጊዜ እነዚህ ቤታ ብሎከሮች ነን ሴሌክቲቭም ሴሌክቲቭ ምን አላቸው ፖቴንሻል የሆነ ሬክታል ዲስፋንክሽን አላቸው። አይ ቲንክ በፊት በሰራነው ላይ ሜቶፕሮኖል ሱስኔት ወይ ሜቶፕሮኖል ታችሬትም ሜቶፕሮኖል አንስተን ነበርና እሺ ቤታ ብሎከር ነው ፖቴንሻል ያላቸው ወይ the other medication also contributional sexual dysfunction but beta is particularly not from the issues ብሎ የሚያነሳው ነገር አለና እዚህ ቦታ ላይ ቤታ ብሎከሮች the most from the cause of rectal dysfunction